ቅመምዬ በአዲስ ነገር ተከስታለች ማለት ነው። እንግዲህ እንደምታዩት ውብና አምራ ተውባ መጣለች ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ላለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ዝት ይበልልኝ የኔ ውዶች፣ የኔ ምርጦች፣ የኔ እንቆች ማለት ነው። እንግዲህ እንደምታዩት ሀይሚዬን እምር ብሎባት መጣለች እና ያው ይቅርታም ጠይቃለች ማለት ነው። በጣም ይቅርታ ብላለች እንግዲህ ቡራን ማለት ነው። ትናንት በተሰራው ቪዲዮ አስደንጋጭ ቪዲዮ ነበረ። በጣም ብዙዎቻችሁ እንግዲህ ያው የተቃወማችሁም አላችሁ። እንደዛ ያለ ቪዲዮ እየቅርባችሁ አትስሩ እያሉ በጣም ብዙዎቻችሁ ኮሜንት ላይ አስቀምጧል ማለት ነው። ከባድ ነው፣ የምር ከባድ ነው። የሀይሚ ፕራንክ እኮ አደገኛ እኮ ነው የምር። እሷ ፕራንክ አትደረግ፣ እሷ ግን ሰው ማድረግ እግዚአብሔርን የሳቁበት ቦታ ማለኝ ማለት ነው። እና በቃ እንደዚሁ እንደዚህ ተፈጠር ትለዋለች ፍፄን ማለት ነው። የኔ ውድ ግን በጣም ረብስባም ትለያለሽ የምር። ፕራንክሽ ግን አደገኛ ነው፣ ትለያለሽ ነው። በጣም ጎበዝ ነሽ ፕራንክ ስታድርጊ ማለት ነው። እና ቡራ ደንግጧል ማለት ነው። ቡራቻ ነው እንግዲህ ምንም ማድረግ አይቻልም። እና ውዶቼ የኔ ምርጦች ማለት ነው፣ ስትገቡ ደግሞ በላይክ ገቡ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉኝ እሺ የኔ ውዶቼ የኔ ምርጦች ማለት ነው። እንግዲህ ቅመምዬ በዚህ መልኩ ሞቅ ደመቅ ብላ እንግዲህ ቀይ በቀይ ሆና፣ ያው እሷም ቀይ አይደለች፣ ቀይ የሚያምርባታል፣ ጥቁር የሚያምርባታል። እንግዲህ ፏ ብትን ብላ መጣለች ማለት ነው። ይመርብሽ ሀይሚዬና ቡራዬ እንግዲህ ተብላ እጇ ላይ ነው የተነቀሰችው ወይስ ምንድን ነው? የሀይሜና የቡራ ስም ነው ያለባት እንግዲህ እጇ ላይ ማለት ነው። እና የኔ እንቁ የኔ ጠንበለል ማለት ነሽ ምር ብሎባት መጣለች። ከዚህ በላይም ይመርብሽ ሀይሚዬ፣ ጨረቃዋም ይመችሽ፣ ይመችሽ፣ ይመችሽ አራዳ ልጅ እና የኔ ውዶች የኔ ምርጦች እንግዲህ በዚህ መልኩ መጣልሽ ማለት ነው። ይመችሽ እና ምርጦቼ፣ ስትገቡ በላይክ ግቡ። እኔንም ደግሞ አበረታቱኝ ጋይስ። ስትገቡ ግን በላይክ ግቡ ፕሊዝ ፕሊዝ።